ንስሐ ስንገባ ማድረግ የሌሉብን 3 ነገሮች። ምናልባት ይህ ቪዲዮ ለሌሎች እህቶችና ወንድሞች ሊጠቅም ስለሚችል ሼር፣ ኮፒ ሊንክ በማድረግ ኮመንት ላይ ንስሐ እያላችሁ ጻፉልኝ። ንስሐ ስንገባ በፍጹም እነዚህን 3 ነገሮች ማድረግ የለብንም። አንደኛ ጥርጥር። ኃጢአታችንን ለካህን ከተናዘዝን በኋላ እግዚአብሔር ዳግም እንደማይጠይቀን በሙሉ ልንሆንና ልናምን ይገባል። አንድ የሰራነውን በደል ወይም ኃጢአት ከተናገርን በኋላ በፍጹም በዛ ኃጢአት እግዚአብሔር እንደማይጠይቀን ልባችንን ያሳምን ይገባል። ምናልባት ይህ ጥርጣሬ በሁለት መልኩ በእኛ ሊፈጠር ይችላል። አንደኛ ካህኑን እንደ ሰው አይተን ካቃለል ነው። ሁለተኛው ደግሞ ካህኑ ለበደልነው በደል የሚሰጡን ቀኖና በስጋዊ አስተሳሰብ አንሷል ብለን ካሰብ ልንጠራጠር እንችላለን። ነገር ግን ይሄ ከኃጢአታችን ለመንጻት የሚሰጥ ታዛዥነታችንና ራሳችንን ለእግዚአብሔር ማስገዛታችን የምናስመሰክርበት እንጂ ብዙ ስግደት ስለሰገር ብዙ ሰዓት ስለጾም ኃጢአታችንን የምንከፍለው ካሳ እንደሆነ ብቻ ማሰብ የለብንም። ሁለተኛው ኃጢአታችንን አቃለን መናገር፣ የምንሰራውን ኃጢአት በግልጽ መናገር እንጂ የሰራነውን ኃጢአት ክፉን ኃጢአት ቀለል አድርጎ መናገር አይገባም። የበደልነው እግዚአብሔርን እንጂ የሰውን ልጅ አይደለም። እኛ ሰዎችን ብንሰርቅ፣ ብንበድል፣ ብንሳደብ ሰዎችን ሊመስለን ይችላል እንጂ በመጀመሪያ ግን ያስቀየምነው እግዚአብሔር አምላክ መሆኑን ማወቅና መረዳት አለበት። ምክንያቱም ይህን ሁሉ በደል የፈጸምንበት የሰው ልጅ የእርሱ የእግዚአብሔር ፍጥረት ስለሆነ ሰውየውን ሳይሆን የበደልነው እግዚአብሔር መሆኑን ማወቅና መረዳት አለብን። ሶስተኛው ለሰራነው ኃጢአት ወይም በደል ማስተባበያ መደርደር። ማስተባበያ ሲባል ለሌሎች ማሳበብና ለሰራነው ኃጢአት ምክንያት መደርደር በፍጹም አያስፈልግ። ሌሎችን ተጠያቂ ማድረግ አይገባም። ንስሐ አንደበታችን ከሳሽ፣ ልቦናችን ታዛቢ፣ እግዚአብሔርን ዳኛ አድርገን ለካህኑ የምንናገረውና እኛም ከእውነተኛው ዳኛ ከእግዚአብሔር ዘንድ ቸርነትን፣ ርኅራኄን፣ በረከትን ለማግኘት የምናደርገው ሂደት እንጂ ሰዎችን በመክሰስና በመውቀስ እንዲሁም ለኃጢአታችን ማስተባበያ በመስጠት አይገባም። ምናልባት ይህ ትምህርት ጠቃሚ ሆኖ ካገኛችሁት ኮመንት ላይ ንስሐ እያላችሁ ጻፉልኝ።